ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዘወትር ሁሉ የምንለቃቸውን ተአማኒነት ያላቸው መረጃዎችን ሼር፣ ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን አትርሱ። የምንለቃቸው መረጃዎች በማህበራዊ ፖለቲካዊና ኢኮኖሚያዊ የሆኑ መረጃዎች ሲሆን ዘወትር አብራችሁን ሁኑ እንላለን። እነሆ ከዛሬ 4 ዓመት በፊት ነበር በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የተጀመረው የኮሪደር ልማት ወይንም የከተሞች እድገትና ለውጥ ፕሮጀክት። በመጀመሪያ በአዲስ አበባ የተጀመረው የኮሪደር ልማት ፕሮጀክት በአሁኑ ወቅት በመላው ኢትዮጵያ ተዳርሶ ከተሞችን ምቹና ጽዱ፣ ዘመናዊ በማድረግ ልማቱ ቀጥሏል። ይህ የኮሪደር ልማት በተጀመረበት ወቅት በርካታ ዜጎችን ያስከፋና ያሳዘነ ቢሆንም ከጊዜ ወደ ጊዜ በሚታዩ የፕሮጀክቱ ውጤቶች አይቶ የማመንና የልማቱም ተካፋይ ሆኖ ሲታይ ድጋፍ እንጂ ተቃውሞ መታየት ትቷል ለማለት እንችላለን። የኮሪደር ልማት በዋናነት ትኩረት ያደረገው በአዲስ አበባ፣ አዳማ፣ ሐዋሳ፣ ጅማ፣ ባህር ዳር፣ ድሬዳዋ፣ ሐረር፣ መቀሌ፣ ጎንደር፣ ሶዶ፣ አርባ ምንጭ፣ ቢሾፍቱ የነበረ ሲሆን በአሁኑ ወቅት ግን በመላው ኢትዮጵያ ተዳርሶ በመለስተኛ ከተሞችን ጨምሮ በገጠር ድረስ ልማቱ ቀጥሏል። የፕሮጀክቱም ዋነኛ ዓላማ ዜጎችን ዘመናዊና ጽዱ የሆነ የአኗኗር ዘይቤ በመከተል ከተሞች ለመኖሪያ ብቻ ሳይሆን ለኢኮኖሚ፣ ለቱሪዝም፣ ለሀገር ኢኮኖሚ ላይ አስተዋጽኦ ማድረግ እንዲችሉ የተጠና ጥናት ሲሆን ባደጉ አገራትም ከተሞች በ3 ደረጃ ይከፈላሉ። ሜጋ ሲቲ፣ ካፒታል ሲቲ፣ ሜትሮፖሊታን ሲቲ በማለት ይከፋፍሏቸዋል። ይህ ማለት ደግሞ ከተሞች ለመኖሪያ ብቻ ከሆኑ ከተሞች ለኢኮኖሚያዊ፣ ለስራ አመቺ የሆኑ ከተሞች፣ ለቱሪዝም ከተሞች በመባል ይለያዩዋቸዋል። በእኛም ሀገር በተመሳሳይ ሁኔታ በተግባር ላይ ይገኛል። ፕሮጀክቱ የሚከናወንበት የካፒታል በጀት በሀገር ውስጥ የመንግስት ወጪ ከተለያዩ ሀገራት ከዓለም ባንክን ጨምሮ በብድርና በእርዳታ የተገኘ ገንዘብ ወጪ የሚደረግ ሲሆን ወጪውም በቢሊዮን ዶላር የተመደበለት መሆኑ ፕሮጀክቱ ይመሰክራል። የኮሪደር ልማት ፕሮጀክት ከከተሞች ከማዘመን በተጨማሪ ሌላው ጥቅሙ ለብዙ ሺህ ለሚቆጠሩ የዜጎች የሥራ ዕድል የፈጠረና በሀገር ውስጥ ያሉ አገር በቀል ስራ ተቋራጮች በርካታ የሥራ ዕድል ሊፈጥር ችሏል። ከዚህም በተጨማሪ ከፕሮጀክቱ ጋር በቀጥታም ይሁን በተዘዋዋሪ ግብዓት አቅራቢ የሆኑ የንግድ አካላትም ተጠቃሚ መሆናቸው ግልጽ ነው። ልማቱ በዚህ ሁኔታ ቀጥሎ እያለ ከልማቱ ጎን ለጎን የሚደረጉ የንብረት ስርቆትና ዘረፋ መበራከት በስራው ላይ ተሰማርተው የሚገኙ ተቋራጮች ሌላው ስጋት ሆኖ መቀጠሉ አሳሳቢ ያደርገዋል። በተለይ በከተሞች በስራ ላይ ተሰማርተው ያሉ ተቋራጮችና ሰራተኞች ባገኘነው መረጃ ለስራው ከሚቀርቡ መብራት፣ ኤሌክትሪክ ገመድ፣ ብረት እንዲሁም ከውጭ ሀገር በውድ ምንዛሪ የሚገቡ የኢትዮ ኤሌክትሪክ፣ የኢትዮ ቴሌኮም እና በርካታ መስመሮች ይዘረፋሉ። ስራቸው ተጠናቆ የተተከሉ የምድር ላይ መብራቶች ተነቅለው ይወሰዳሉ። ገመዶች ከምድር ውስጥ ተጎትተው ይዘረፋሉ። ብረት ተነቅለው በውስጥና በውበት ተብለው የተሰሩ ተሰካኪ መብራቶች ተሰርቀው ይሄዳሉ። ልማቱን ግን ጥልጌጥ አድርጎት ተመልክተናል። በእርግጥም በመንግስት ለንብረቶቹ ጥበቃ ቢያደርግም ኃላፊነት የጎደላቸው የጥበቃ አካላት በምሽትና በሌሊት ከዘራፊዎች ጋር በመሆን እንዲዘረፉ ማድረጋቸውን በስራው ላይ የተሰማሩ ተቋራጮች ጠቁመውናል። ይህ ተግባር በዚህ ከቀጠለ ዛሬ በከተሞች የምናየው ውበት ከዓመት በኋላ ጨልሞ እንዳና የሚለው ስጋታችን ሲሆን ማህበረሰቡም በዚህ አይነት ተግባር ላይ ተሰማርቶ የሚያያቸውን ግለሰቦች በማጋለጥ የሀገር ሀብትን መጠበቅ እንዳለበት ሳንጠቁም አናልፈም። በመጨረሻም እንደ ማህበረሰብ ሳይንስ ጥናት ባለሙያዎች አስተያየት በመጀመሪያ ደረጃ መሰረታዊ ፍላጎቶች የሰው ልጆች ማሟላት አለበት። ምግብ፣ መጠለያ፣ ትምህርት፣ ዕውቀት የቀደመው ማህበረሰብ ራሱ አልሚ እንጂ አጥፊ አይሆንም ይላሉ። መቅደም ያለበት መጀመሪያ ካልቀደመ መቅደም አይቻልም ይላሉ። ሰላም።